ስለታመምኩ ደስ ብሎኛል ግሽበት እንበላት ቃልን ፈተግ አርጋታ ይፈትግሽ እንደ ቅድሙ አንቺ ተይበናሽ አትጃጃይ ወይኔ እናቴ የሆነ ቋ ብሎ መግባት ያለበት ያው ቋቋሽ አባቴ እንደት ታስጠላ ያዝለት ገለታ አልቀርጻችሁም እሺ እሷም ብቻ ነው እግዚአብሔር ካሜራ ወስደካ ገባበት ይችላል ወይኔ እናቴ ገለታ አደራሽ አሽ አሁን ነው ቀረጫ እየቀረጽኳት ነው ወይኔ እናቴ አንዴ ቀረጫ አራብሽ የሆነ ቋ ብሎ አንቺ በእግዚአብሔር ከናት ተጃጃይ በእናትሽ ፋራቱኝ እኔ እኮ ላንቺ ነው ምንሽ ነው የምትጃጃዩ ሰገጤ አሁን አሪፍ ነው ስራችንን ነጠቃችሁን ይላሉ ላራራቱ ሩቢጂ ያው እንግዲህ እጄ ተሰብሬያለሁ እጄን የተሰበርኩበት ምክንያት ምን እንደሆነ ላንገራችሁ ሱቅ ትላንትና እናቴ ልትመጣ ነበርና ለሷ ቡና ልገዛ ሄጄ ከዛ ገዝቼ መጣው ከዛ ድጋሚ ከሰለማያያዝ እንትን ረሳሁኝ ምንድነው የሚባለው ክብሪት ከዛ ክብሪቱን ለመግዛት እየሄድኩኝ ስመለስ አስፋልት ላይ ነው የወደኩት ማለት አስፋልት ላይ ነው የወደኩት እዚህ ጋር በኋላ አሳያችኋለሁ ቁስሌን ባሳያችሁ ማለት በጣም ነው የሚያስፈራው ከዛ እዚህ ጋር እጄ ሌላ ታሪክ ውስጥ ገብቷል እግሬን እዩት እዚህ ጋር ከዛኛው እጄ ደግሞ በጣም ተሰብሯል አሁን ራሱ የሚያሸኝ ሰውዬ መጥቶ ነበርና አሽቶኝ ነው እና አሁን ቃል ሱቅ ሄዳለች ስጋ ገዝታ ቀልጠብ ልሰራልኝ ነው ታውቃላችሁ ማታ ማለት ነው እግዚአብሔርን ይሄ በዚህ ተኝታችሁ በዚህኛው ፓርት ማለት በቃ መተኛት ጓጓሁኝ ናፈቀኝ በቃ በዚህኛው ፓርቲና በጀርባዬና በሆዴ ነበር ስተኛ የነበረው በዚህኛው ፓርት በቃ መተኛት ናፈቀኝ እግዚአብሔርን እንዴት እንዳመመኝ በእውነት ለማንኛውም እስቲ እስከ መጨረሻው እዩት ትላለህ እኔ ምንም ቢሆን አልበገርም ታየኛላችሁ አይሽ ይሄን ባውልቆ ደስ ይለኛል because ሰውየው ያሹኝ ሰውዬ ናቸው ያደረጉልኝና በቃ እንግዲህ ታዩታላችሁ እስከ መጨረሻው ሰዎች ቃል ማለት ቅድም ሄደችው እስካሁን አልመጣችም እና የሆነ ሰዓት በር ተንኳክቶ ነበርና እሷ ምስ ላይ ነበር ግን እስካሁን አልመጣችም ምን በላት ቃልን ደውላልኝ ነበር ስቶቭ ልግዛው ምናምን ብላ ከሰል ማያያዣ ማለት ነው እጂን ማለት ነው ብሶብኛል አምላኩ እኔ አላቅም ምን ነው የምርን ያመመኝ I swear to God like መነሳት አቃተኝ እኮ ከተቀመጥኩበት እግዚአብሔርን እጂ I think በጣም ያመመኝ ከቅድሙ ራሱ ማለት ነው እኔ አላቅም በሶብኛል ስመጣ ሳያቸዋለሁ እሺ ቃል መታለች አደርሽኩ በኢየሱስ ምንድነው መንገስተሽልኝ ነው ቅቅለ ኳቺ በሰተች እውነት ጌታም እንዴት ይችላል ግን በጣም ቆየሽ ጌታ እሺ ቁጭ በያረፈኝ
እኔ ግን ማለት ከታሹ በኋላ እግዚአብሔርን ባሰብኝ ጎበዝ እስቲ የኔ ምስኪን በጣም ይደከመኝ ማርያምን አንቺ የትና የት ባንክ ሄጄ 20 ሺህ ብር አወጣሁ 10 ሺህ ብር በልታ ከዛ እንዴት ነው የሚያዛ ባንክ ሄጄ አሁን የሁላ ዕቃ 10 ሺህ ብር ዕቃ ነው ከላይ ያለውን ቃሪያና ምንድነው ቲማቲም አትዩ ውስጡ ከባባድ ዕቃ አለ ቲማቲሙ ምናምን እንኳን ቀላል ነው 20 ሺህ ብር አወጣሁ አሁን የ10 ሺህ ብር ዕቃ ነው ብለሽ ታምኛለሽ ለነሱ ማስከኝ በለታ ለነሱ ብራቸው ሰጥቻቸዋለሁ በርግጥ በጣም ይደከመኝ ማርያምን ቅቅሉን በሰሊል ደስ ይለኛል ግን እንደከሞኛል እኔ አንቺ ጂ ማርያም የምራመመኝ እንግዲህ ታማሚ ስለሆንኩኝ ስፔሻል ትሪትመንት ያስፈልገኛል ስለዚህ አሁን የተገዛልኝ ነገር ለወስተው ነው ማለት ነው ይሄ ሁሉ ግን ለኔ ነው ምን ልበል እኔ ማውራት አፍራለሁ እሱንማ ቅድም እኮ ቀረጽኩት ዝም ብዬ ቁጭ ያልኩ መስልሽ እንዴ እኮ የሥራ ሰው እኮ ነኝ ተፍ እኔ የምፈልገው ነሽ መበላውን ኬክ እሺ ሆላንድ ደስ ይለኛል እሱን እኮ ሰርተሽው ነው ሳሰሪው አይደል እንቁላል ልታሳይ አክቹሊ ቅድም ኤነርጂ ድሪንክ እየጠጣው ነበር ከኤነርጂ ድሪንክ ለየት ያለ ፍቅር ነው ያለኝ ምን ፕሬዳተር አፕል ስትሮበሪ እሺ ቴንክ ዩ ሺኔ ቆንጆ እውነት ፈጣሪ የጥብሰሰስክ ሱ ትላለህ ባይነት ነው የስጋ አይነት የተገዛች ስትሮበሪ ታውቂያለሽ መታመምን ተመኘው ግን ደግሞ መታመምን ደግሞ አልፈልግም አትሲም ታይም እኔ በጣም ህመም አልችልም በኢየሱስ ይሄ ነው ደግሞ ስላይስ ዳቦ ነው ስለዚህ አሁን የሚሰራኝን ነገር ታዩታላችሁ እናየዋለን ስለታመምኩ ደስ ብሎኛል ማን ነው አንዱ ላንቺ አንዱ ላይ ነው ውሸታ ሌላ ምን አለ እሷን ደግሞ ታሸታ ለሚወረወር ምንድነው በነገራችን ላይ ያኛውን ቦክስ ሳይው ማለት ነው ቸኮሌት መስሎኝ ነበር ሙሉ ንብ የገዛሽልኝ ግን እኔ ንብ አልወድም ንብ እኔ ላም ነው የሚለኝ እንዴ ብዬ ነው ሪኮ ያመጣውልሽ ንብ አይ ማርያምን ግን ቸኮሌት ግን ልገዛልሽ አስቤ ነበር ከዛ አንቺ የምትወጂው ቸኮሌት አትወጪም እና ቸኮሌት ላም ነው የሚለኝ ስለማትወጂ እሱን ተውኩት ከዛ ምን አሰብኩ መሰለሽ አንቺ የምትፈልጊውን ግዢበት አረ እግዚአብሔር ብር አትበትኝ እንድገዢበት ነው እኮ ብር አትበትኝ ትብላው ብርን ትብላው ብርን ሰብ አድርጊና ማርያምን ቸኮሌት ራስሽ መርጠሽ እንድገዢ ብዬ ነው አውጥቼ ሰጠውሽ እኔ በጣም ጥሩ ጓደኛ ስለሆንኩኝ እንደዛ ነው ማረጋው አሁን ግን አንቺ ሰራርተሽ ብታበይኝ ደስ ይለኛል ጀርባ አይሰጥም ለካሜራ ቃል ኪዳን ስንቱን ነው ማሰለጥንሽ ግን ትንኛለው ደግሞ እንትን ውስጥ እማቤቴ እኔ ኑሮ ለእንትን አሪፍ ነው ብዬ ነው ስፔሻል ነው ተጨምሮበት ነው ግን አንቺ መገንበው ወለው ትናትላ ቱንቱን ያርጋት ቀደም ቱና ካልሆናት በጣም እነት አረ ይሄ በእናትሽ ችጋር ነው የምትጠራብን እዛ እኛ ያልበላ ነው እንትና እኮ እንኪ አለ ካሜራው በስተጀርባ
አሁን ነገ ነው የሚደርሰው። እኔ ከነገ ወዲያ ነው ያሰብኩት። ማርያም አዎ ነው ያውኑ በቂ ነው በጣም እግዚአብሔርን ገብቶኛል። ግን እኔ አላውቅም ከዚህ በላይ አይ መታመም ደጉ ተኝታችሁ የቤት እመቤት መሆን ሲያረጋ ይሄን አጥንቱን ትበይዋለሽ። ግጠዋለሁ ማርያም መጋጥ ብቻ መጣዋለሁ። ሩቢ ስጋ መርቆልኛል። እንደዚህ ከተፊሽ ድቅቅ አድርገሽ ተለቀለቃን የሚደረጉ ለቀቀል በፈጣሪ ስመረ በእናትሽ እኛ እኮ ነን የምንበላው። አንበሳ እኮ አይደለም የሚበላው። አንዴ ታስጠላ ገፊ ይፋሻው ለሩቢ ስታት እንዴ ክትፍ አድርገሽ ስጋውን ከዛ ድንች ጨምሪበት። ድንች የለም ቤት ያስጨምታ አይተ ድንች በጣም ፈልጌ ነበር። ተይው ኧረ አያጣፍጠውም በእናትሽ ማማን ይሙት እና ለምን ጨምረሽ ያወፍረዋል ነው እንጂ አያጣፍጠውም። ሩቢ ስጋሽን ቢ ስሚ ከዚህ ስጋ ልጨምርበት። አዎ እዛው አትከትፊ ያገባኝ ሩቢ። አሁን ቀጥሎ የአሰሪና የሰራተኛ ቪዲዮ ቀርጽላችኋለሁ፣ ተከታተሉኝ። አሰሪዋ እኔ ሲሆን ሰራተኛዋ ደግሞ እሷ ናት። እናቱ ትይ ኮበስ ፒላ ለምንድን ነው እሱ የምታነሺው? ማርያምን ቅቅል ላይ እኮ ቲማቲም ይጨመራል። እግዚአብሔርን ክርስቶስን ይኸውልሽ እንዴት እንደሚያጣፍጠው እግዚአብሔርን አም ሲሪየስ ቅቅል ላይ ቲማቲም ይጨመራል። ገልቶ አትሁኝ። አልጫ ስጋ ላይ ሲጀመር ቲማቲም ይኸውልሽ ስታቁላይ ማለት ነው። በሱ ክችና አድርገሽ ብታቁላይ አባቴ ሙት ባቡና ምን ነበረ ነጎድጓድ ሩቢ ይወት መከራውን ስታይ ወይኔ ጉዴ ሩቢ ትንሽ ቀረባኝላት እሺ ራሷ ትጠገለች። እቺ ተረገመች ይወትችን ወዳ አንቺ በቃ ስጋ እንግዛላት ሁሉ ይኸውላችሁ ቅቅሌን ጥጄ እዚህ ጋር ደረቅ ጥብስ ልከትፍ ነበረ። እቺ የድመቷ ስጋ ናት። መብራት ጠፋ። እስከዛ ቤት ላስተካክል። እቺ ድለቢስ ልጅ ቅቅልሽ እንዳይሰራ መብራት ጠፋ። እስከዛ ቤት ላስተካክልና እንደመጣን ጥዷለን። ከቆየ ደግሞ በክርቢት አድርጌ ያቀጣጥልና ክርቢት ግን ማቀጣጠል አልፈልግም። እስከዛ ይጠው ይመጣል። እስከዛ ቤት ላስተካክልና ከተስተካከለ በኋላ አሳያችኋለሁ። ጋይስ መብራት መጣ። ግን አሁን ትምህርት ስለተማረን ምን እናደርጋለን? በጣም ኃይለኛ ዝናብ እየዘነበ ስለሆነ ለከሰል የምትሆን ምድጃ ገዝቼ መጥቻለሁ። ይሄ ትልቁ ከሰል ሲቀጣጠልበት ይቃጠላል ምናምን ነገር ብለውኝ ፋክ ጠፋ ድጋሚ። እሺ ድጋሚ መጣ መብራት። አሁን ግን ከጠፋ አልሰራልሽም። እሺ አሁን ድጋሚ ሳይጠፋ ከሰል ለማቀጣጠል ልሞክር። ከሰላና እናቀጣጥልና ከሰል ከጠፋም እልም ይበል። አሁን ግን ከጠፋ የምር እናደዳለሁ። ማርያምን እሺ እናቀጣጥል። ኦኬ
በቃ መሰለኝ እያቀጣጠልኩ ነው። ቅቅሌን ጥጄዋለሁ መብራት ካልጠፋ። በቃ እስከዛ ድረስ ቤቱን ላጸዳዳ ላስተካክል። ሩቢ እዚህ ጋር አለች። እዚህ ጋር ደግሞ ለደረቅ ጥብስ የሚሆን እንትን አለ። ቤቱ ተዝረክርኳል። እቺ ጋድመ ተጋድማለች። ቤቱን ላስተካክልና አሳያችኋለሁ። እንዴት እንዳጸዳሁት ማየት ከፈለጋችሁ ንገሩኝ። እሺ ከሰላችን ትቀጣጥላለች። መብራት አልጠፋም እስካሁን፣ ግን ለማንኛውም ማቀጣጠሉ አይከፋም። ጫስ ጫስ እናደርግበታለን። ላውርደውና ምድጃው አሪፍ ነው። በእርግጥ የማይቀጣጠል እንትን የማይግል መስሎ ነበረ፣ ግን አሪፍ ነው። ከዛም ይሄኛውና እንትን እንበልና በጣም እናጨሳለን። እሺ እንግዲህ እዚህ ጋር ደረቅ ጥብስ አለ፣ እንጀራ፣ ቅቅላችንም ደርሷል። ቡናችንን ጨስ ጨስ አድርገን ወይዘሪትን እንቀስቅሳት። ወይዘሪት ሰላም ትንሽ ምግብ ደርሷል። ሰርፕራይዝ! ተነሽ። ደረቅ ጥብስም ጠብሼልሻለሁ፣ ቅቅልም ሰርቼልሻለሁ። ነይ ተነሽ። ህመሙ እንዴት ነው አሁን? ቅቅልም ስታይ አልተሻለሽም? ትንሽ ጥብሱ ምናምን ስታይ ተነሽ።